ራቢያ መሐመድ በራስ አቤተሰብ የህፃን ልጅም አለ። እናትና ልጅ አንድ ላይ መልበስ የምትፈልግም ድሪያና ገጎራ ድሬዎችም አሉ። አባዮችም አሉ። ጅልባቦች አሉ። ሽቲዎች እነዚህ የወንዶች በከለር አሉ። ዲዛይናቸውም ይለያያል። ከለርም አላቸው። እዚህ ጋር ሽቲዎች አሉ። ቅባቶች አሉ። እዛ ጋር ሂናም አለ። እላይ ደግሞ የወንዶች ነው። እላይ የወንዶች ነው። ይሰማል አይደል ሀቡዬ? እዚህ ጋር ደግሞ ይሰማል። እነዚህ እቃኖች ናቸው። እዚህ ጋር እኔ የምቀመማቸው ሽቶዎች ናቸው። እነዚህ እኔ የምቀመማቸው ናቸው። እነዚህ ድሪያዎች አዲስ የገቡት ድሪያዎች ናቸው። በከለር አሉ። እሺ ፎቅ እንውጣ። እዚህ ገና እየሰቀልኩ ነው። ቲሸርቶቹ ምናምን ገና ናቸው። እነዚህ ከንድሮች አሉ። ቁርአኖች አሉ። የምትፈልጉ ቁርአን። እነዚህ ሽርጦች አሉ። ጥምጣሞች የምትፈልጉ ጥምጣሞችም አሉ። ፎቁ እንደ ቆጥ ማለት ነው። አዎ በእንትን ሰርቼው ነው። ከስር ብረት አለው። ከዛ ይሄ እዚህ ጋር እንዳለ ሙሉ የወንዶች ብቻ ይሆናል ማለት ነው። እዚህ ጋር እንደዚህ ሙሉ የወንዶች ብቻ፣ እታች ደግሞ የሴቶች ብቻ እንደዚህ። ከታች ሆኖ የወንዶችን ሁሉንም ማየት ይችላል ማለት ነው። ደግሞ የገርም ስትከራይ አልነበረም፣ እሷ ናት የሰራችው። እንደ ቆጥ ኢትዮጵያ ቆጥ የሚባል ነገር ታውቃላችሁ? ቤት ውስጥ ቤቱ ረጅም ከሆነ የሚሰራ ምናምን እቃ ለማስቀመጫ ልክ እንደዛ ማለት እኮ ነው። ገባሽ? ቤት ውስጥ ግን እንዴት እንዲህ ረጅም ሊሆን ቻለ? ሱቁ ግድግዳው ወደ ላይ ይሁትማ። ከታች ሆነሽ ወደ ላይ አሳይን እስኪ። አፕስቴሩን ማየት ፈልጋለሁ እንዴት እንደሆነ። ማለት ስትከራዩ አልነበረም? አንቺ ነሽ የሰራሽው? ኦኬ እኮ በጣም ረጅም ግድግዳው ወደ ላይ በጣም ረጅም ስለሆነ ነው የሰራሽው እንደዛ። አንቺ ነሽ የሰራሽው። ሀሳቡን ያመነጨሽው አንቺ ነሽ። አብሪው ሚውትሽን ረዋንዬ። ይሄ እንደዚህ ረዥም ነው አየሽው? ይሄኛው ምንም ነገር የለውም። እዚህ ጋር ግን ግማሽ ከፈልኩት እዚህ ጋር። ኦኬ እንዴት ሀሳቡ ተጣልሽ እንደዚህ? እና ትንሽ ሞላ ሲል ያምራል ይመስለኛል። እስቲ በጣም ነው የሚያምረው። ከለር ራሱ ያለው የተቀባው በጣም ነው የሚያምረው። ሱቅሽ፣ አደራደርሽ፣ ሁሉ ነገርሽ ያምራል። እነዛ ከላይ አለ ምስከሪን አለ፣ ሂጃቦች አሉ። እነዚህ አዲስ የመጡት ሂጃቦች እነዚህም አሉ።